የምትመለከቱት ሰይፉ በኢቢኤስ ነው። በያላችሁበት ጥሩ ጊዜ ነው የምንመኘው። ያለነው ኢዲኤፍ ውስጥ ነው። ይህ የዳንስ ፊትነስ ማሰልጠኛ ነው። ቶሚ ፕላስ አለ። ለቶሚ ፕላስ መጀመሪያ ቶሚያችን ካሁን በፊት የኔ እንግዳ በነበረበት ሰዓት ለመቄዶንያ 100,000 ብር እሰጣለሁ፣ ግን ማድረግ ያለብህ አንድ ነገር አለ አለኝ። ምናልባት እስኪ ላስታውሳችሁ። ትሞክረዋለህ? ቻሌንጅ ላድርግህ ወይ 100,000 ብር ወይ ደግሞ አይስ እኛ ጋር ትመጣና አይሱን ትሞክራለህ። ለ2 ደቂቃ መቆየት ከቻለ ሰይፉ ማለት ነው በደንብ አይስ ባዝ ውስጥ ገብቶ መቆየት ከቻለ ኢትዮ ዳንስ ፊትነስ 100,000 ብር ይቀጣል። እሱ ደግሞ ከተሸነፈ ካልቆየ ደግሞ 100,000 ብር ይቀጣል። የመጣሁትም ለዛ ነው። ምንድነው ቶሚ? እስኪ ሟች ከሞቱ በፊት ምን ይመስል ነበር የሚለውን እስኪ አንዴ ቪዲዮ ላይ እና ዛሬ እንግዲህ በበረዶ ትቀቀላለህ። በረዶ ሲበዛ ይጠብሳል ይባላል። በጣም ነው የሚያቃጥለው፣ ይጠዘጥዛል ምናምን። ሳምታይምስ ብርድ ሲሆን እኮ ካቅም በላይ ሲሆን እኮ ፋንክሽን ማድረግ አይችልም ሰውነት እና ብዙ ጊዜ በረዶ መስል ቲር ላለበት ሰው ወይም ደግሞ ቶሎ ሪከቨር ማድረግ ለሚፈልግ ሰው እንዲሁም ደግሞ ኢንፍላሜሽን ላለበት ሲያብጥ ምናምን በረዶ አድርጉበት ምናምን ወለምታ ሲኖር በረዶ አድርጉበት ምናምን። አሁን 100,000 ብሩን ለመቄዶንያ መስጠት አልፈለክም? ይሄ ሁሉ በረዶ ታዲያ ምንድነው? እቺ ትንሽ ነች ሰይፍሻ፣ ይካንደ ጆክ ማድረግ ትችላለህ። ትንሽ ነች እቺ። እንዴ እሱ የጠበቀው አንድ ብቻ ነበር። አይ ስማ፣ አሁን የገባኝ ነገር በቃ ተውት፣ እንመለስ። ለምሳሌ እኮ መስጠት የፈለከ ይሄ ሁሉ ሊገባ እና እዚህ ውስጥ ለምገባ ብሮ 100,000 ብር እኮ ነው 100,000 ብር እኮ ነው የማወጣው። ስለዚህ ስትራግል አድርገህ ማግኘት አለብህ። ጥያቄ አንድ፣ አሁን ይሄ እዛ ውስጥ ሆኖ ነው የምገባውና እሺ፣ እንደዛ ከሆነ ምንም የጤና ችግር አያመጣብኝም? ምንም አይነት የጤና እንዲያውም ኢንፍላሜሽን ካለብህ የተለያዩ ችግሮች ካለብህ ኢሚዩኒቲ ሲስተም ሎ ከሆነ በደንብ ሳፖርት ያደርጋል። ስለዚህ ዛሬ እኔም ላስት ታይም ቃል ገብቼ ነበር ከኔ ጋር አብረን እንገባለን ብዬ ነበር። ግን ደግሞ አንድ በጣም ከምንወዳቸው ጓደኞቼ መካከል ኢዲኤፍ ሜምበር ነው፣ ሰርፕራይዝ ላደርግ ፈልጌ ነው። ስለዚህ ከሱ ጋር ነው የምትገቡት። እዚህ ከሚሰሩት ውስጥ እስኪ ገምት ማን ይሆናል ታስባለህ? ኢዲኤፍማ ከሚሰሩት ማለት በጣም ወዳጄ በእውቀቱ ስዩም ይመጣ ይሆን? በእውቀቱ ስዩም እዚህ ሰራ ስላየው ነው። እዚህ አይደለም ሌላ ገምት እስኪ። ሌላ ኢዲኤፍ የሚሰራ አንተ ጋር የሚሰራ ሴቶች ናቸው። በቃ ችግር የለውም። እኔ አንድ ብር የታለ አብዚ እንዴት ነው? ኦኬ ነው። እንዴት ነው? ዛሬ የመጀመሪያ ጊዜ ነው የተገናኛችሁት? ዛሬ ያየሁት በትክክል ላብርሽ ዝግጁ ነህ በበረዶ ለመዘፍዘፍ? እንደዛ ብላችሁ አይደለም የጠራችሁኝ አይደል? ዛሬ እንግዲህ እስኪ ሰይፍና አንተ ከባድ ኮምፒቲሽን ይኖርባል ተብለን ተጠርተናል። እርዳታ ነው የተጠየቅከው። አሁን የተፈለግከው እኛን ለማገዝ ነው። እንደነገረኝ ከሆነ 100,000 ብር ለመቄዶንያ የሚያግዘው በበረዶ ስንዘፈዘፍ ነው። መጠየቅ የምፈልገው ግን ዘፍዛፊውማ እሱ ነው። እኔ ከፋዩ ምን ነኝ? ዘፍዛፊው ምን ነኝ? ካሁን በፊት በበረዶ ተዘፍዝፈህ ታውቃለህ? ከዚህ በፊት አንዴ ገብተናል። ስማ የሚገርመው ነገር ማለት ሰይፉ ይመጣል እና እንዘጋጅ ተባባልን። እግዚአብሔር አይደል ያሳሳተ እኔ 18 ደቂቃ ቆየሁ። አንተ ለሁለተኛ ጊዜ ነው፣ እኔ ለመጀመሪያ ጊዜ ነው። ያው ለመጀመሪያ ጊዜ ብለን እናስበው፣ ምክንያቱም ያኔ ትንሽ ነች ብዙም ከሞቀ በኋላ ነው የደረስኩትና ያው እንግዲህ ዛሬ አንድ ላይ ነው የምንገባው ብዬ ለመቄዶንያ እኔም አብርሽም የማንሆነው ነገር የለም። ሀሳብ ምንድነው? ገባ ወጣ ነው አይደለም? እኔ ከኢዲኤፍ ቲም ጋር ተነጋግረን 100,000 ብር ከከፈልኩኝ አይቀር እዛ ውስጥ ናችሁ ያዘጋጁላችሁ ጥያቄ አለ። ያንን ጥያቄ ከመለሳችሁ ብቻ 100,000 ብር ነው የምከፍለው። ስለዚህ ውስጥ ሆናችሁ ምንም አትሉም ትመልሳላችሁ። 10 ጥያቄ ነው ያለው። ይሄው በአንድ ጥያቄ 10,000 ብር ማለት ነው። yes ይሄ ነገር ቢቀርስ እንደ ሐሳብ ወይ እኔ እናንተና ወጣ እንደዚህ የሚባል ነገር የለም። ይኸውልህ ተናግራችኋል፣ መግባት አለብኝ ብለህ ቃል ገብተሃል። ቃል ስለገባ መግባት አለብህ። ካልሆነ ግን ቃልን እያጠፍክ ነው ማለት ነው። እንግዲህ የሰንበት ቃል እንችላለን። እስኪ ሳሙን እስኪ ቪዲዮ ሪከርድ አድርጉት። የምትናዘዘው ነገር ካለ ለቤተሰብ ብታደርሰው ነገር ካለ ያው እንግዲህ እኔ ምናልባት ቶንስል ያስቸግረኛልና ይሄ ነገር ቶንስል ያመጣብኝ ይሆን መጨረሻ ላይ ከወጣም በኋላ
መናገር ካልቻልኩኝ እንደምወዳችሁ ለመናገር ነው። አመሰግናለሁ። yes አይዞህ እኔ እሳት እንጂ በረዶ እንዲፈርች አላውቅም። እዚህ ጋር እሳት አለ፣ እዚህ ጋር ደግሞ በረዶ አለ። ሁለቱም ነው። ግን እንዴት ነው ነገሩ? አይደለም ሳውና ውስጥ ገብተን ከአይስ ባዝ በኋላ እኮ ሲውል ብንገባ ራሱ አይሞቅም። 70 ኬጂ ነው ያዘጋጀውላቸው። 70 ኬጂ በረዶ 70 ኪሎ በረዶ ነው ያዘጋጁት። ሰይፉ ሲያለቅስ ማየት ይፈልጋለሁ። አይ ነው በጣም በስራ ሲደክም ውሎ ነው የመጣው፣ ግን ደግሞ እናንተ ማዝናናት እንዲችል ሲያለቅስ ማየት ይፈልጋለሁ። ኑ አብረን እንጨምረው። ኑ ና አግዘኝ። መቶ ሺህ ብሩንም አይበላውም በፍጹም። ታዩታላችሁ እንዴት እንደሚያለቅስ። ብዙ አትሳቅ። እውነት ነው። ውስጥ ብዙ እናለቅሳለን። ካሁን በኋላ እኮ ስንናገር ሰዎች እያሞቁ ነው የሚሰሙት ንግግራችንን። ጨዋታችን ራሱ ይወጣ ይሆን? እሱማ አይቀርም ይወጣ ይሆን? እሱ እያስፈራኝ ነው። ሆኖ ምላሳችን ምናምን ላግ የሚያደርግ እየመሰለኝ ታያል ግን ተሸምኖ ብራቮ። እቺ ያለች በቃ እቺ ነች። ምንም የላት። ኧረ ችግር የለውም። ይልቅ አሁን ውስጥ ያለው ሙቀት ሳይወጣ ቶሎ መዘብዘብ እሱ ጥሩ ሀሳብ ነው። እንደ በረዶ ድቅቅ እንዳንል ግን ተቀስቀሰ። ኖ ሪል ስቴት ለእርሶ አንድ ጥያቄ አለው። በሪል ስቴት ላይ አሁን ትልቁ ጉዳይ ምን ይመስሎታል? ባለ 1፣ ባለ 2፣ ባለ 3 መኝታ ወይም ቅናሽ አይደለም። የቀሪ ህይወቶ ማረፊያ ያለ ሀሳብና ያለ ጭንቀት ቤቱን ያስረክቡኛል አያስረክቡኝም ሳይሉ እምነቶትን ጥለው በጥቂት ጊዜ ቤቱን የሚያስረክቦት ቤት አልሚ አለ ወይ ነው። እኛ በ11 ዓመታት ውስጥ ከ32 በላይ ፕሮጀክቶች ከ9000 በላይ ቤቶች አጠናቀን አስረክበናል። እኛ የምንሸጠው ቤት አይደለም ታማኝነትን እንጂ። ሁሉም ያውቁናል እናም ያምኑናል። ያልተገነባ አንሸጥ። የሆኑት ሁሉ ሊሆኑ እንደሚችሉ ቀድሞ ማወቅ ቢቻል ህይወት አስቀያሚ ትሆን ነበር አይደል? በእኔ ምክንያት ነው የሁሉ ነገር የሆንከው። እሺ አሁን መኪናዋ ላይ ሄድ ብትልስ? ያቺ በጣም ውረጅልኝ። በቃ ተረጋጊ። ሄድ ምንድነው ይሄን ያህል? ሰው ነኝ እኮ። በእኔ ምክንያት ከዚህ በኋላ ምሽት እንዲበላሽ አልፈልግም። አይ ከችግር ካለ ቀራችን ነው የሚያስቀድሙ። ለብቻ አይሻልም? ስቃይ ነው እየወጡ ሞቅ ውስጥ እየገቡ እንቅስቃሴ ውስጥ መግባት። እግዚአብሔር ከነጋ የሰራሁት ኃጢአት ዋሽቻለሁ። ቅድም ቸኩዬ አቅጣጫ ሲጠይቁኝ ወደ ላሞድ ሜዳውን ወደ ጎላጉል ልኬዋለሁ። ልታቆም ያልቻልከው ሱስ እኔ ሐሜት ይሄ ብቻውን የለም። ከዚህ ወጣች በሰበላይ የተሰልከው ትልቅ በደል እኔ በደል አንዳንዴ ላይ ናቸው ወይ ለጆሮአቸው የማይጠም ነገር አቅርቤ አውቃለሁ። በደል ነው የሚባለው። ይሄ ያስቀጣል።
እሱ እኔ ነው ምንድነው የሚቀጣው? ፈጣሪን ሁሉ የምትለምነው ፈጣሪን ሁሌ የምትለምነው ለየት ያለ ነገር ፈጣሪ ሁሌ የምትለምነው ለየት ያለ ነገር 200 ዓመት አንዱ ምን ያደርግልህ? ሲፉ ለቀደም አመለስከማት ሰው ላይ የፈጸምከው ትልቅ በደል አልመለስከማት። በደል ሳይሆን ጓደኛዬ ላይ አንድ ቀን ሰክሮ ስጋ ልተኛክ ብሎ አጉርሻለሁ። ጠቅልዬ አንተ ያኘኩትን አጉርሻ በጣም የምጠላው ነገር እኔ በጣም የምጠላው ነገር ጆክ ነገር ነው ማይስጥቅ አንተ ፈጣሪን ሁሉ የምትለምነው ለየት ያለ ነገር እሺ ፈጣሪ የምትለምነው ክሪስማስ ኒውዮርክ ላይ እንደዚህ ሁሉም ወጣ እግዚአብሔር ይመስገን። በጣም የምጠላው ነገር በጣም የምጠላው ነገር በረዶ ውስጥ የታለ እስካሁን በጣም ያስፈራና የማትረሳው ቅዠት ምንድን ነው? ሴፍሻ ይሄ የምር እውነት ነው። አሁን በጣም ያስፈራና የማትረሳው ቅዠት ምንድን ነው? ቅዠት የኔ ተንችን ሁሌ ደክሞኝ ነው የምነሳው ከጽፌ ሲያባረኝ። ስለዚህ አንተ የማትረሳው ቅዠት መተኛትህን እስከዛሬ ድረስ የምትጽጽት ነገር ምንድን ነው? እኔ ይሄንን ቻሌንጅ እሺ ብዬ መቀበል እኔ ደግሞ ከአንተ ጋር መምጣት የሚያስቅህና የሚያሳዝንህን ነገር ተናገር። በጣም የሚያስቀኝ ነገር በጣም የሚያስቀኝ በእውቀቱ ሲሉም ነው። በጣም የሚያሳዝነኝ ደግሞ አንዳንዴ ቲክቶክ ላይ ከሁሉም የሃይማኖት ጎራ በቃ የሆነ ነገር ሲወራወሩ በራሳቸው እውነት መኖር ሲቻል የኔ ልክ እሱ ብዙ አይመቸኝም እና ብዙ እናደዳለሁ። ስንት የምንሰራው ነገር እያለ የሚያፋቅረን ብዙ ነገር እያለ ለምን በልዩነታችን ለብቻ እናስባለን? ዋን ላቭ እሺ ቀጥል። የሚያስቀኝ ነገር ሁሌ እንደሳኩ ነው። እግዚአብሔር ይመስገን ጥርሴ ተከርማ ያውቅም። ሁሌ ውጪ ነው። የሚያስቀኝ ነገር ደሞዝ ሲወጣ እሺ። የሚያሳዝንስ አንድ ሳምንት ሲሆነው ደሞዝ እንዲህ አይነት አትናገር የተባልከው ሚስጥር ሌላ ሰው ተናግረህ ታውቃለህ? አትናገር የተባልከው ሚስጥር ሌላ ሰው ተናግረህ ታውቃለህ? ጓደኞቼ ነው የሰጡኝ ጥያቄ እኔ ካልከው ያውም በሬዲዮ የተናገሩት ሚስጥር እስቲ ያርግበት። እኔ ተቃጠልኩ። እሺ አንተ ተቃጠልኩ ተናገር። እንዴት ላስብ እንትና ነገር አእምሮ የተያዘ አእምሮ እጅን ያደረገው አእምሮ የተያዘ እሺ ተናግረህ አትናገር የተባልከው ሚስጥር ተናግረህ ታውቃለህ ወይ? ቶሎ በል። አዎ እሺ ማከናቢ ያልወሰድከውን ነገር ተውሰህ ያልመለስከውና ወይም ደግሞ የወሰድከው ተውሰህ የካድከው ቃል ነው ወይ? ኧረ ብዙ ጅክመት ያው የዚህ በቃ ከሱ ሲጀምር እኔ ተውሻል እንዳትጠይቀኝ እኔ ተውሻል መለስኩት ቃል ይፈልጋል ፊልም መቅረጫ ራስታውኝ ይሰራ ነበር። ዛሬ ስንት ዓመት? የዛሬ 15 ዓመት ይፈልጋል። የዛሬ 15 ዓመት 15 ዓመት እኔ አሁን በሰዓት ላይ ዓመተ ምህረት ነበር። ሰክረህ መሆን አለበት። ድሪንኪንግ ስማ ያኔ ራስታውኝ የምሰራበት እንትን አለ እና እሱ ተውሼ ነው ከሰው ተውሼ ነው። እስካሁን አልመለስኩትም። ቤት አለ እግዚአብሔር። ስለዚህ ቦንዳ ድሬድ ላይ ተጠቀመው ማለት ይውስድ ነው። ሀሳበኛ ጥያቄ ቆይ አይደለም እያንሳፈፈኝ ነው። እሺ ቶሎ ሰው ይቀር የሚያሳፍር የእርቃን ፎቶ አለ። ማን ያወጣው ጥያቄ ሆነ? ከዚህ በላይ ራቁታል። ዛሬ የተመሰገነ ይሁን። አሁን ከዛሬ ውጪ
እኔ ዛሬና ፈለጋል ላይ በፓንት ታይቻለሁ። ከዛ ውጪ እኔ ባይዘ አንድ ተመሳሳይ ሲን አለ ሴፍሻ። እኔ ማብሰላት ላይ እናንተ በቦክስ ተርቃኝ የፊልም ብርቃን ሰርታዊ ይርቃል። እሺ መተግበር ያቃተ ከአስርቱ ትእዛዛት መተግበር ያቃታችሁ ነገር ምንድን ነው? እኔ ጉዝ ነኝ። ራሴን መስከረ ነገር የለም። ታላላቆች አትስረቅ የሚለው በተለይ አትዋሽ የሚለው በተለይ አንድ ነው። ዛሬ ቃልን እንድናከብር ልቦና ስጠን። እኔ ከዚህ ወጥቼ እንኳን ሳውና አይደለም ሲኦል ብገባ ይምቀኝ። እኔ ግን ቻውሰድ ይመረው ለስካንዲኔቪያን ካንትሪ ለስዊድን፣ ለኖርዌይ ኢትዮጵያውያን፣ አንታርክቲካ ለምትኖሩ በበረዶ ወቅት ሚኒሶታ ላላችሁ ያለኝን አክብሮትና አድናቆት እየገለጽኩኝ ምን ታረጋላችሁ? አንተ አሁን ስለፋ ራሱ በረዶ ነው የሚወጣው። ለአንድ ዓመት ያህል ምንም አይነት ለስላሳ በበረዶ አልጠጣም። ያለኝን እበርዛለሁ። ያው እንግዲህ በጣም ነው የምናመሰግነው። አምኛለሁ፣ ተረትቻለሁ። የገባኝ ነገር ምንድነው? ለመቄዶንያ ምንም ነገር ቢሆን እንደምትከፍል አይቻለሁ። ትንሽ ያው ኢንዲራ ጋንዲ ልመስል እችላለሁ። ሰይፉ ነኝ። ትንሽ ያው ብርዱ ነው። በዚህ ቻሌንጅ የገባኝ ነገር ቢኖር ይሄ ሰው የተነቀሳቸው ነገሮች ያስፈራራሉ። የሚገርም ነገር ሳውና ውስጥ ሆናችሁ ትክክል። ምክንያቱ ምንድነው ብናውቀው ደስ ይለኛል። እና አንድም እያየሁት ስለሱ ሳስብ ነው በረዶን የቻልኩት። ምንድነው በዚህ በኩል ክላሽንኮቭ ምን እንግዲህ የንቅሳት ስራው አመጣጥ ምናምን ብዬ አልጀምርም። ምንም የለም። በጣም ደስ ያለኝ ነገር ነው የተነቀስኩት። እኔ የሙዚቃ መሳሪያ ይነቀሳል ብዬ ስጠብቅ የጦር መሳሪያ ይነቀሳል። እኔ የሙዚቃ መሳሪያ ነው። ይቅርታ። አሁን እንደ እግዚአብሔር ፍቃድ ወደፊት የሰላም ሚኒስትር የመሆን እድል ቢኖርህ እሱ እኮ ክላሽንኮቭ ተነቅሷል እንዴት ይሆናል የሚል ጥያቄ ቢነሳብህ እንትን አረ ጨምርባታለሁ እቺ አይ ደስ ይላል። ለመቄዶንያ የማንሆነው ነገር የለም። እንግዲህ በነገራችን ላይ ይህ የሰይፉ በኢቢኤስ ፕሮግራም በኢቢኤስ የተላለፈ ራሱ ወደ ሰይፉ ኢቢኤስ ወይም ደግሞ ወደ ሰይፉ ሾው ብትሄዱ ለመቄዶንያ ገቢ እያሰባሰብን ነው። እግዚአብሔር የተመሰገነ ይሁን። ወደ 1 ቢሊዮን ብር እየተጠጋን ነው በእናንተ ልግስና። ብራቮ! በዚህ በረዶ ውስጥ እየተዘፈዘፍን እንዴ 1 ቢሊዮን 5 አይደለም ከዛ በላይ ሳይሰራም እንዴ ታዲያስ እጥፍ አናደርገው? አዎ እጥፍ ይሆናል። ምንም ችግር የለም። ያው ቻሌንጁን ተቀብዬ እዚሁ ኢዲኤፍ ድረስ መጣሁ። እናም እንደምትመለከቱት ከባባድ 10 ጥያቄዎች ምን እንደቃዠው ሁሉ ከናንተ ጋር ነው የማየው። የገባኝ ነገር ምን መሰላችሁ? ይሄ ሰው እንግዲህ ማህበራዊ ሚዲያ ላይ ነው ያለው። ልብስ እንኳን ማውለቅ አልቻለም። በረዶስ መዘፍዘፍ አልቻለም። በየደቂቃው ነው ስልኩ የሚጠራ። በአብዛኛው ደግሞ እንስቶች ናቸው። ምንድን ነው ለስራ ጉዳይ ነው እየጠረጠርከኝ ባለው ነው። ለስራ ጉዳይ ምንም አይነት ጉዳይ ሊኖር አይችልም። በነገራችን ላይ ኢዲኤፍ መታችሁ በእንቅስቃሴ ሰውነታችሁን ማስተካከል ትችላላችሁ። ብዙ ሰዎች አይቻለሁ። ለምሳሌ ከ4 ኪሎ የመጣችው ልጅ 20 ኪሎ ነው የቀነሰችው። ከ6 ኪሎ የመጣችው ልጅ ወደ 32 ኪሎ ነው የቀነሰችው። ምንም የማይጠፋ ነገር የለም፣ የማይወገድ ነገር የለም፣ የማይቃጠል አይነት ፋት የለም። ሁላችሁም ከመጣችሁ ቸንቀጥ ብላችሁ ትመለሳላችሁ። በቅርቡ በአዳዲስ ስራዎች ጠብቁኝ እያለ ነው ይሄም ሰው። ትክክል። በምን እንጠብቅ? ያው ከዚህ በፊትም ተናግሬያለሁ። ብዙ አይነት ኮንተንቶች አሉ፣ አዳዲስ ኮንተንቶች ብዙ አይነት በአይነታቸው ለየት ያሉ ኮንተንቶች ተሰርተው ኦልሬዲ ተዘጋጅተው ይጠብቃሉ። ሰው እንግዲህ ሪሊዝ ዴት ነው የሚጠብቀው። ሁላችሁም ጠብቁኝ። ወደ ዋናው ስቱዲዮ ልመለስ ነው። ከዚህ በኋላ የሚቀርበው ፕሮግራም ቢቀዘቅዝባችሁ ብዙ እንዳይገርማችሁ። ሳትመለስ ግን ኧረ ፊል ምን ፊል ነው እንትን አትሰማህም? በሪፍሬሽመንት ላይ ንቅት ማለት ምናምን እስኪ ጣለው። እንደውም የት አለ? ብራቮ!
ከዛ ጡንቻ እንደዚህ አድርግላቸው አሳያቸው። ይኸውልህ መጥጫው ከአንድ ደቂቃ በኋላ መቆየት አልችልም። ስለዚህ ቶሎ ጨርሱ። ቆረጥ ግባ። ለማንኛውም ደስ የሚል ጊዜ ነበረን። ቴንክ ዩ ሶ ማች። በጥሩ ጊዜ ነው የምንመኘው። ያው እንግዲህ ቻሌንጁ ተቀብለን ለመቄዶንያ 100,000 ብር አስገብተናል። አረስተ ስለዚህ ብቻ አይታለ